ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 1 ትምክህት የሚያስፈልግ ነው አይጠቅምምም። ነገር ግን ከጌታ ወዳለው ራእይና መገለጥ እመጣለሁ። ሰውን በክርስቶስ አውቃለሁ፣ በስጋ እንደሆነ አላውቅም፣ ወይም ከስጋ ውጪ እንደሆነ አላውቅም። እግዚአብሔር ያውቃል። እግዚአብሔር ያውቃል። ለአንድ ሰው መልእክት ይሆን ዞር ብላችሁ እግዚአብሔር ያውቅልሃል በሉት። እግዚአብሔር ያውቃል። እስቲ ድገሙና እግዚአብሔር ያውቃል በሉ። እንዲህ ያለው ሰው ከ14 ዓመት በፊት እስከ 3ኛ ሰማይ ድረስ ተነጠቀ። እንዲህ ያለው ሰው አውቃለሁ፣ በስጋ እንደሆነ ወይም ያለ ስጋ እንደሆነ አላውቅም። እግዚአብሔር ወደ ገነት ተነጠቀ። ሰውም ሊናገር የማይገባውን የማይነገረውንም ቃል ሰማ። እንደዚህ ስላለው መካለሁ፣ ስለ ራሴ ግን ከድካሜ በቀር አልመካም። ልመካ በወድስ ሞኝ አልሆንም፣ እውነትንም እላለሁና። ነገር ግን ማንም ከሚያይ ከእኔም ከሚሰማ የሚበልጥ አድርጎ እንዳይቆጥረኝ ትቼዋለሁ። ያው የዚህ ምድር ስሌት የሚበልጥ ሆኖ መቆጠር ነው አይደል? እንደዛ ነው። እንደምንበልጥ፣ እንደምናውቅ፣ እንደሄድን፣ እንደነካነው፣ እንዳየን ሰው እንዲቆጥረን የምንፈልገው ነገር አላለም። ሰው ሲረዳችሁ እንዲቆጥሩን ትቼዋለሁ ይላል እሱ። ስለዚህ በመገለጥ ታላቅነት እንዳልታበይ የሥጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ይኸውም እንዳልታበይ ነው። ስለዚህ ነገር ከእኔ እንዲለይ 3 ጊዜ ጌታን ለመንሁ። እርሱም ጸጋዬ ይበቃሃል፣ ኃይሌ በድካም ይፈጸማልና አለኝ። እንግዲህ የክርስቶስን ኃይል ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታትም በችግርም በስደትም በጭንቀትም ምን ይለኛል? ይገርማል። ለምን ስደክም መቼ? ያን ጊዜ ያ የደከምኩበት ሰዓት፣ ያቃተኝ የወጋኝ ሰዓት፣ ያን ጊዜ ኃይለኛ ነኝና። እንጸልይ። የዳንበት ጸጋ፣ የተቆጠርንበት ጸጋ፣ ጸጋን አግኝተሻልና አትፍሪ። ጸጋ ያገኘ ሰው አለ፣ በጸጋ የዳነ ሰው አለ። የጸጋው ባለቤት የጸጋው ክብር ይመሰገን ዘንድ እግዚአብሔር ይህን አደረገ። ቴንኪው በሉት። ሃሌሉያ። ስለተገባው የዳነ፣ ስለተገባው የተቀየረ፣ ስለተገባው የሆነለት በዚህ ማንም የለም። ጸጋ ማለት ለማይገባ የተትረፈረፈ ማለት ነው። አይገባኝም ነበር ግን ቴንኪው በሉት። ሃሌሉያ። ዋው! ምን ያልሆነልን አለ? የዘላለምን ሕይወት አገኘን በጸጋው። ብዙ ወንድሞች እህቶችን አገኘን በጸጋው። እግዚአብሔር የትዳር አጋር ልጆችን ጨመረልን በጸጋው። አገልግሉ አለን በጸጋው። ተለየን በጸጋው። ይህንን አደረገ። የጸጋው ክብር እንዲመሰገን ይህ አደረገ እግዚአብሔር። ክብር ለእርሱ ይሁን። ክብር ለአብ ለጸጋው ባለቤት፣ ክብር ለወልድ፣ ክብር ለመንፈስ ቅዱስ አንድ አምላክ። ይሄ በጣም ብዙ ልንል የምንችለው ሐሳብ ነው። መጽሐፍ ቅዱስን ካነሳችሁ በተለይ አዲስ ኪዳንን ከዚህ ውጪ ልታነሱ አትችሉ። ከዚህ ውጪ ልታነሱ አትችሉ። ከዳንበት ቀን እስከምንሄድበት እስከምንነጠቅበት ቀን ያለው ጸጋ ነው እና ስለ ጸጋ ሙሉን ትርጉም ልሰጣችሁ አልችልም። ይሄ ሰዓትም አይበቃም። ግን አንድ ታሪክ ላይ ያለችውን ሐሳብ ብቻ ይዤ ይሄ ብቻ ደግሞ አይደለም።
አሁን በዚህኛው የዘመን መጨረሻ ደግሞ ስንኖር ሰው ልኑር ሲል መኖሪያ ቤት ነው አይደል የሚሰራው? እና እንዳውም እነዚህ መሰረታዊና አስፈላጊ ተብለው ከሚታመኑ ሶስቱ አንዱ መኖሪያ ነው። ከዛ ያው መጠለያ ማለት ነው። ከዛ ምግብ ነው እና ልብስ ነው። እነዚህ ሶስቱ መሰረታዊ ናቸው። ፍጥረት ዛሬም እነዚህ እንዲሞሉለት ይደክማል። እውነት ነው እሸት ነው? ቤት እንዲሰራ ሰው ይለፋል። ቤት ከሰራ በኋላ ደግሞ ሌላ ዲዛይን ስላለ እንደገና የሚኖርበት ቤት ይደክመዋል። ሰውየው እንደገና ሌላ ያስባል። ምግብ ነው፣ እውነት ነው። ሰው ወጥቶ እንዳውም ሀገሬ ሰው ሲተርት ሆድ ጠላት ቤት ያስገባል። ስለዚህ ለመብላት ሰው የሚችለውን ነገር ሁሉ ያደርጋል። የቀኑን ብዙ ሰዓት የሚያሳልፈው ከቤት ውጪ ነው፣ ምግብ ፍለጋ። ለልጆቹም ምግብ ፍለጋ ይወጣል። ስለዚህ ሰው በእድሜው ዘመን ይደክማል ምግብ። ስለዚህ ምግብ እውነት ነው፣ መሰረታዊ ነው፣ ዋናም ነው። መጽሐፍ ቅዱስ በጣም በትኩረት ደግሞ ከጻፈው ነገር ደግሞ ልብስ ነው። ይሄ ልብስ አሁን ሁላችን ባይዘው እንደዚህ አርፈን የተቀመጥነው ስለለበስን ነው። እግዚአብሔር በዚህ ምድር ላይ ስትኖሩ በጣም አስፈላጊ ነው ብሎ የሚያምነው ቤት አይደለም። ወዴት እንደማንደረድራችሁ ታውቃላችሁ። ምን ያህል ደግሞ ለመኖር አስፈላጊ እንደሆነ ትንሽ ዘረዝርላችኋለሁ። ይሄ የምነግራችሁ እውነት ሰው ቤት ኖሮት ያለቅሳል፣ ጸጋ ጎሎት። ሰው የሚለብሰው ኖሮት አይሞቀው ሲጎድል ጸጋ። በጎተራ አስቀምጦ ነፍሴ ወይ ቢ ጠጪ ብሎ የሚበላው በአካውንቱ ጥሩ የብር ቁጥር ስላለ ኖሮት የማያርፍ ብዙ ሰው አለ። እነዚህ የሚያሳርፉ ቢሆን ኖሮ ደጅ ላይ ያሉ ሰዎች ከሁላችን ስለሚበልጡ ቀድሞ ያርፉ ነበር ከኛ። አሁንም አስፈላጊ ናቸው። ኦፍ ኮርስ አምላክ እነዚህን የሚሰጥ ነው። አዎ እነዚህን በመስጠት ግን አያሳርፋችሁ። ሰውን የሚያሳርፍ በሚያስጨንቅ ጊዜ ሁሉ በህይወት የሚያስኖር የእግዚአብሔር ጸጋ ይባላል። የእግዚአብሔር ጸጋ ከምግብ በላይ፣ ከልብስ በላይ፣ ከቤት በላይ የእግዚአብሔር ጸጋ በተለይ ደግሞ አሁን በዚህ ዘመን ጫፍ ብዙ ነገሮች እንዲህ ነው ብላችሁ ለማብራራት የማትችሏቸው ነገሮች በበዙበት በዚህ ጊዜ ደና የምትሉት ነገር በሚቀየርበት፣ ደና የምትሉት ሰው እንዳስቀመጣችሁት በማታገኙበት፣ እሱ ብቻ አይደለም ያስቀመጣችሁት ጤና እንደዛው በማይቀመጥበት በዚህ ጊዜ ብዙ ተለዋዋጭ እና የሰው የክፋት ጥግ በሚገለጥበት በዚህ ጊዜ እንደዚህ ያለ ጊዜ ውስጥ እንድንኖር ተጠርተን ከሆነ በጣም ከሚያስፈልጉን በላይ አስፈላጊ የእግዚአብሔር ጸጋ ነው። በጣም የሚያስፈልጋችሁ ነገር ዛሬ ለኔም ለዚህ ጉባኤም ለዚህም ሕዝብ ጸጋ ነው። በሶስት ከፍዬው ነው መባረካችሁ። የመጀመሪያው የሆነለት አለ። የሆነለት ምንድን የሆነለት? ከዚሁ አልሄድም፣ ከአንድ ምዕራፍ የትም አልሄድም። የሆነለትን ሲያወራ አንደኛ ሰው ሊገኝ የማይችልና ሊሰማ የማይችለው ቦታ ላይ እና ንግግር ሰማው። ይህን የሰማውን ሲናገር የመገለጥ ታላቅነት ይለዋል። እንዲህ መገለጥን የተናገረ ሰው ብዙ አላየውም አዲስ ኪዳን ላይ። አንድ ሰው አውቃለሁ የዛሬ 14 ዓመት በጣም ታሪኩ ይታወቃል። እኔ የምፈልገውን ሐሳብ ነው የምጠቅሰው ከዛ ውስጥ። አንድ ሰው አውቃለሁ ካለ በኋላ ያ የሚያውቀውን ሰው ሲያብራራ አረ እንዳው በሰው መሃል የሚያኖር አልነበረም። የበራለት ነገር ከፍ ያለ ነገር ነው የበራለት ይሄ ሰው። እኔ አይለውም፣ ራሱን በሶስተኛ አካል አድርጎ ነው የሚያቀርበው። ምን ያህል ሲጠነቀቅ ታያላችሁ። ድንገት ሌላ ነገር ሊያነሳ ፈልጎ ያነሳው ሐሳብ ይመስላል፣ ግን ለ14 ዓመት ይደበቃል። ይሄ ሚስጥር የሚገርም ነው። የደረሰበትን ጥግ ሲናገር ሰውን በክርስቶስ አውቃለሁ በስጋ እንደሆነ አላውቅም ካለ በኋላ ከስጋ ውጪ እንደሆነም አላውቅም፣ እግዚአብሔር ያውቃል፣
ግን ሄጄ ነበር አለ። በስጋ ልሂድ ሰውነቴ እዚህ ቀርቶ በመንፈስ ልሂድ ብቻ ግልጽ አይደለም። ድንገት የሆነ ቦታ ተገኝቻለሁ አለ። ይሄ ታላቅ መገለጥ የሚወራውንም ሰማው። የሚገርምም ነገር አየው። ይህ የበራልኝ ነገር በሰው መካከል ሆኜ ለሰው ሁሉ የሆነለት ሳይሆን በተለየ ሁኔታ ለኔ ሆነልኝ። አረ እንዳውም የሚያስታብኝ ነው። እንዳውም ብናገር በእናንተ መካከል ትምክት አስፈላጊ ቢሆን እንደ ትምክት አነሳዋለሁ። ዛሬ እባክህ ዝም በል እያልኩ የሆነውን እያነሳው ሌላውን ዝም ማሰኛ ማድረግ ሁሉ የምችልበት አይነት የመገለጥ ታላቅነት ውስጥ ገብቻለሁ። በራልኝ ይላል። በራልኝ። ይሄው ሰው በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 8 አካባቢ ላይ ትዝ ይላችኋል። አስቀድሞ ለእነንትና በር አላቸው። ከዛ ደግሞ በሚቀጥለው ጊዜ 500 ለሚሆኑ ታያቸው። ለ12ቱ ታየ። በመጨረሻም አንድ ለኔ እንደ ጭንጋፍ ለሆነ ይላል። ምን አይነት ትትና ነው! ጭንጋፍ ብሎ ራሱን የሆነ ኮርነር አስይዞ ግን ታየኝ ይላል። በራልኝ። ይሄ የበራልኝ ነገር በጣም ጮቤ የሚያስረግጥ ነው፣ የሚያስመካ ነው። እንዳውም አንዳንዶች በሐዋርያነቱ ይጠራጠሩ ነበር፣ ለመቀበል የሚቸገሩበት ነበር። እንዳውም ያ የበራልኝ ብርሃን ለኔ ታላቅ ነው። እሱ ብቻ ደግሞ አይደለም፣ የሐዋርያነት ምልክት ራሱ ይታይብኝ ነበር እና ይበራልኝ ነበር። መንፈሳዊ ብርሃን መገለጥ ላይ ይሄው ሰው አሁንም በራልኝ ይላል። ሐዋርያት ሥራ ምዕራፍ 9 ሁላችሁ የምታውቁት ወደ ደማስቆ ሲገባ ይሄንን ታሪክ ሐዋርያት ሥራ ምዕራፍ 26 ላይ ራሱ ሰው በሸንጎ መሃል ሲያወራው ለእነ አግሪጳ በሰው መሃል ነበርኩ፣ ድንገትም ወደ ደማስቆ እየገባው እያለ እላዬ ላይ ታላቅ ነጎድጓድ ብርሃን ሆነ። ከበራው ብርሃን የተነሳ እንደ ጭጋግ ሆነ አይኔ ላይ ራሱ እና አንድ ድምፅ ሰማው። ይሄንን ድምፅ ይልና አብረውኝ የነበሩ ግን አልሰሙም፣ እኔ ነኝ የሰማሁት። እና መንፈሳዊውን ነገር በማስረጃ መጽሐፍትን ሰብስቤ አንብቤ የሆነ ስነ መለኮት ፈጥሬ የምከተለው ሳይሆን በርቶልኝ ነው፣ ተገልጦልኝ በርቶልኝ ነው። ከራሱ ነው የጀመርኩት፣ ከሰው የተቀበልኩት የለኝም። ነግረውኝ አይደለም፣ ከራሱ ጀመርኩት። እንዳውም ለሌሎች ጥንቃቄ ብዬ እንጂ ብሎ አንዴን የተነፈሰው እና ተገለጠልኝ፣ በራልኝ፣ አወቅኩት፣ ሰማው፣ አየው፣ ሰማው። ህይወቴ እንዲህ ነው። ሰምቼ ማና አንተ ስለው አንተ የምታሳድደኝ የናዝሬቱ ኢየሱስ ነው ያለኝ። እኔ ምሽ ምን ላድርግ ከዚህ በኋላ ብስለው ታደርግ ዘንድ የሚገባህን ያሳየሃል አለኝ። ገባው ደማስቆም። በኋላም ስበላ አስጠጣ እንደ ቅርፊት ያለም ከዓይኔ ወደቀ፣ አየሁት፣ ሰማው። ለዚህ ነው በቁልምጫ አይደለም በብልሃት የተፈጠረ ተረት አንከተልም። በሚያባብል ቃል ወደ እናንተ አልመጣንም አይደል? መንፈስንና ኃይልን ምን በማድረግ አረ በመግለጥ በሉ ባካችሁ። በመግለጥ ነው መንፈሳዊ ዓለም የተያያዘው፣ ከመገለጥ ጋር የተያያዘ ነው። እርሱን ከመረዳት ከማወቅ እድለኛ ሆኜ እሱን በመረዳት የጀመርኩት ዓለም ነው ያለኝ። ማለት ሰው የሚሰጠኝ የሚነሳኝ አይደለም። ከሰው የምቀበለው ሰው ሰብስቦ የሚወስደው አይደለም። ልክደው የማልችለው ብርሃን በእኔ ላይ አርፏል። የሰማሁት አለ፣ ያየሁት አለ፣ የበራልኝ አለ፣ የተገለጠልኝ አለ። ይሄ የበራልኝ ብርሃን የተለየው ሰው እንድሆን የሚያደርግ ነው። ዋው! ይሄ ነገር በሐዋርያት ላይ ደጋግሞ ይመጣ ነበር። ታውቃላችሁ፣ ጴጥሮስም ከዚህ በፊት ሰብኬዋለሁ እዚሁ እሑድ ጠዋት ላይ። በብልሃት የተፈጠረውን ተረት አይተን ሳይሆን ምኑን አይተን ነው? ግርማውን አይተን ነው የምንከተለው ብሎ ጴጥሮስም ይህንን ቃል ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 12 ላይ ይናገራል። እነዚህ ሰዎች ሕይወታቸውን የጀመሩት በልካቸው ሳይሆን በበራላቸው
በሰማይ ብርሃን ላያቸው ላይ ከገቢያቸው ከውቀታቸው ከልምምዳቸው ጋር ፍጹም ያልተያያዘ ውቀት ላያቸው ላይ ያንን ውቀት የሚጨብጡት በጸጋው ይሄ ጸጋ ሰማይን በቤታቸው እንዲያቆይላቸው ይመኩበታል። እንዲህ ስለሆንኩ ነው እንዳይሉ፣ ስለ ጸለይኩ ስለ ጾምኩ እንዳይሉ፣ ቅንነቴን አይቶ ልቤን አይቶ እንዳይሉ፣ እኔ አይደለሁም ጸጋው ነው ይሄን ያደረገው። የእግዚአብሔር ጸጋ ከውቀታችሁ ያለፈን ነገር በህይወታችን ያደርጋል። የእግዚአብሔር ጸጋ ከኑሯችን ከገቢያችን ከባክግራውንዳችን ጋር ያልተያያዘ ከላይ የሚያስጀምር በኢየሱስም ጩሁና አሜን በሉ እስቲ። ይሄ ጸጋ ነው እንጂ እውቀታችን አይደለም። ምን ማለት ነው? በቆዩ ልክ ከዚህ እውነት ጋር ይኖራሉ። ጸጋው ነው ይላሉ። ሲበራላቸው ጸጋው ነው። ከትምህርት አይደለም፣ ከልምምድ አይደለም፣ ከድርጊቶች አይደለም፣ ከምህረቱ ነው። ጸጋው ነው። የሆነለት ነገር ላይ የእግዚአብሔርን ጸጋ እውቅና ይሰጣል። ጨምሬ በባርካችሁስ አንዴ ብቻ አይደለም፣ ለአንዳንዶቹ ደጋግሞ እንደተገለጠ ደጋግሞ ይብራላችሁ። በእውነት ወደ ህልም ፈቺ መሄድ እስከማትችሉ የተብራራ መገለጥ በላያችሁ ላይ ይሁንባችሁ። ምናልባት በርቶላችሁ ከሆነ ከዚህም በላይ በመኝታ ሳላችሁ፣ በጸሎት ሳላችሁ፣ በመንገድ ሳላችሁ፣ በመኪናው ሳላችሁ፣ በምግብ ሰዓት ሳላችሁ፣ ብቻ በሆነ ሰዓት ላይ አሁንም የአምላክ መገለጥ ይብዛላችሁ። ይብራልህ እንደገና በስም ያዋራችሁ፣ ስማችሁን ጠርቶ ያናግራችሁ፣ እናታችሁ ባወጣችላችሁ ስም እግዚአብሔር ጠርቶ ያዋራችሁ። ይህ በሆነ ልክ እኔ አይደለሁም ማን እንድትሉ እስቲ ጸጋ በሉ አንድ ጊዜ ድገሙ። ጸጋ በሉ እስቲ አንድ ጊዜ። አዎ የእግዚአብሔር ጸጋ መገለጥን ያሰነብታል። የበራላችሁን ብርሃን ያሰነብታል። ይሄ ሰውዬ እንደ ትኩስ አድርጎ ያወራው ከስንት ዓመት በፊት ያየውን ነው? ከ14 ዓመት በፊት ያየውን አሁን ትኩስ አድርጎ ያወራዋል። መገለጥ በጸጋ ትኩስ ሆኖ ይቆያል። የአንዳንዶቻችን መገለጥ ትዝታ ነው፣ የአንድ ሰሞን ነው። አንድ ሰሞን የሆነውን እንደ ክሬዚ ሆነን እናረጋዋለን። አሁን የምናወራው እንጂ ምንኖረው አይደል። መገለጥ ትኩስ ነው፣ ፍሬሽ የሆነ ህይወትን ይሰጣል። የ14 ዓመት በፊት የበራውን ብርሃን ዛሬ ሲጽፋው እየተንቀጠቀጠ ነው። ምክንያቱም እግዚአብሔር በሰጠው ጸጋ መገለጡን ያቆየ ሰው ነው። የመጀመሪያው ይሄ ነው። እግዚአብሔር ጸጋ ይብዛላችሁ። ስትሰሩ ስታገኙ እጅ ይህን አደረገች እንዳትሉ፣ ጸጋው ነው። ስታገለግሉ ምናልባት አልፎ ሰርቶባችሁ፣ ሚነካን አልፎ ነክቶባችሁ፣ ሚፈወስን አልፎ ፈውሶባችሁ፣ ምናልባት የተቸገረን ደርሳችሁለት ርቦት ከኪሳችሁ አውጥታችሁ ገንዘብ አድርጋችሁ ከሆነ እኔ እንዳትሉ፣ ጸጋው እስቲ ጸጋው ነው በሉ እስቲ ጸጋ። ሁለተኛ የሆነበት፣ መጀመሪያ የሆነለት ነው ያልኳችሁ። አሁን ደግሞ የሆነበትን እዚሁ ምዕራፍ ላይ የትም ሳልሄድ አንድ ከህይወቴ እንዲለይ እምለምነው አለ እንዳትረሱ። የሆነበት ቅድም የሆነለት ያልኳችሁ የሆነልን አለ በጸጋው። አሁን ደግሞ የሆነበት ይህ ከኔ እንዲለይ ሶስቴ ለመንሁ። እንድድን ፈለኩ፣ እንዲለቀኝ፣ እንዳገለግል፣ እንድወጣ፣ እንድገባ፣ እንድሰራ፣ እንድነግድ። ለምን እያዛለሁ? ለምን በሰቃያለሁ? ለምን ላይ ፈተና ይመጣል ብሎ ባገኘው ነገር ጸለየ። መጀመሪያ ከኔ ውሰደው፣ ለየው ከኔ፣ አብሮኛ ይዋል፣ አብሮኛ ይደር። ለምን አገኘኝ? ለምን ነካኝ? ለምን የሚለው ነበረው። ሁሉ ጊዜ እንደዚህ ያለ ነገር ሲመጣ ለመንኩ ይላል። ልክ ኢየሱስ በጌቴሰማኒ በማርቆስ 14 ላይ ለመነ ይላል። እባክህን አባት ሆይ ይህ ጽዋ
ከኔ ይለፍ። 3 ጊዜ ጳውሎስስ 3 ጊዜ ለመነ። ይለፍ ከኔ፣ ይለይ ከኔ። ኢየሱስ ይለፍ ከኔ፣ ጳውሎስ ይለይ ከኔ። ይለፍ፣ ይለይ፣ ይለፍ፣ ይለይ እየጸለየ ነበር። ለምን? አንድ እላዩ ላይ ያገኘው ስቃይ ነበረበት። ሰው ነውና እንደ ሰው ሲኖር የነካው ምክንያቱን ከላይ ቢጽፍም ግን ምክንያቱ እንዳለ ሆነው ከኔ እንዲለይ ይፈልጋለሁ። እግዚአብሔር ይባረክ። ለምንድን ነው? እሺ የቆየ ጥያቄ በሉ እስቲ። በአምላክ ዘንድ መልስ ያገኛል በሉ እስቲ። እንደዚህ ይሁን ዛሬ ይሄ አሁን መጅገር እንኳን ከገላ ሲነቀል እግር ከቶ አይደለም የሚገባው እና ይደማል። ያ ቦታ ፔን አለው። ግን ሪሶርስን የሚበላ ቅንነትን የሚበላ ትጋትን የሚበላ የእናንተን ነገር የሚበላ እላያችሁ ላይ የተጣበቀ አምላክ ይቆይ የማይለው የማይታገሰው ያኛውን በኋላ ነግራቸዋለሁ። አምላክ የሚጨክንበትን ርህራሄ አሳይተን እላያችን ላይ የሚከተለን ነገር ይኖር ይሆን? ዛሬ ጸልያለሁ። ከጀርባችሁ የተበጠሰ ይሁን፣ ደዌ የተበጠሰ ይሁን፣ ስውር ልምምድ የተበጠሰ ይሁን፣ ሱስ የተበጠሰ ይሁን፣ ክፉ ሱስ የተበጠሰ ይሁን። ጸልያለሁ። እነሱ ላይ እናመራለን። የሚከተሏችሁ ይመለሱ በኢየሱስ ስም። እጡት ከላያችሁ ላይ እጡት፣ ፈተናውን እጡት። ይህ እንዳለ ሆኖ አሁን አይ ብሊቭ ከላያችን እንደሄደ ታምኖ የለ እንደ እግዚአብሔርን እንደሚሰማ ከጸጋ ጋር ከርማለሁ በሉ እስቲ አንድ ጊዜ ከጸጋ ጋር። ይህ እንዳለ ሆኖ ግን ጸሎት የአምላክን ፈቃድ መረጃ ሜዳም ስለሆነ የእግዚአብሔር ፈቃድ ሲገለጥ ለዚህ ሰው ምንድነው ያለው? ይቆይ ላይክ ላይ አለው። ይቆይ ሲለው ያለ እግዚአብሔር ዕውቀት አይደለም፣ ግን ስቃይ ነው፣ መውጊያ ነው። ይሄን ስቃይ ብቻ አይደለም። ቁጥር 10 ላይ ሲናገር እንደውም ስለዚህ ነገር ክርስቶስን በድካም ይላል፣ መንገላታት፣ በችግር በስደትም በጭንቀትም እነዚህ ሁሉ በህይወቱ ያልፉ እንደነበር አንድ ምዕራፍ ወደ ኋላ ሄድ ብላችሁ ብታነቡ ከበቂ በላይ ለጥለት የሚከብድብኝ ሲል መውጊያው ነው አይልም። ለጥለት የሚከብድብኝ ብሎ እነዚህ ሲዘረዝር አታዩም። የአብያተ ክርስቲያናት ጉዳይ ነው ይላል። ከዛስ ስቃይ ነው። ይሂድ ብሎ የለመነው የነበረ ነው። መውጊያ ነው። ታውቃለህ፣ ስትወጋ በተንቀሳቀስ ቁጥር ህመም አለው የለውም እንዴ? የተወጋ ያውቃል። የመውጊያውን ብረት ብትቃወም ማለት እምቢ ብለህ ብትንቀሳቀስ ይብስብሃል አይልም ቃሉ? ህመሙ ተወግተሃል። የተወጋ ሰው ምን ይከለከላል? እንቅስቃሴ ይከለከላል። ይሄ ሰው በጣም መንቀሳቀስ ፈልጓል፣ ማገልገል ፈልጓል፣ መሮጥ ፈልጓል፣ መሄድ ፈልጓል። ለአሕዛብ እንደተጠራ አውቋል። መያዝ የሌለበት ሰው እንደሆነ አውቋል። ግን የወጋው ነገር ደግሞ ነበር። በዚህ ላይ ደግሞ የአምላክ መልስ ይቆያለኝ፣ የኔ ማስታወሻ ነው ይቆያለኝ አለ። እንዴ ይቆይ? እንዴት? ጸጋ የሚባል አለ አለው። ሰው መቻል ያቃተው ነገሩ ሲያልፍ ምን ይመጣለታል? ጸጋ። ከምትችለው አቅም እኔ ኖርኩ እንዳትል፣ ስራው ላይ ጤንነት እንዳታዋጣ፣ አሁን የሰጠውህ መውጣት መግባት ላይ ጉልበት እንዳታዋጣ፣ ያንተን ምንም አልፈልግም አለው። እንዳውም ሰው መሆንህን የሚያስታውስ ነገር ቢኖርብህ ጥሩ ነው አለኝ እንዳልታበይ። ከዛስ እንዴት ልቀጥል ስለው ጸጋዬ ይበቃል ለመኖር። አዎ ውጋቱስ ይኑራ፣ ጸጋ አለው። ደካማ እኮ ነኝ። ያ ኃይሌ በምን እንዲገለጥ? በድካም እንዲገለጥ። ስትደክም እፈልግሃለሁ። የደከመህ ጊዜ ያቃተ እኔ አልችልም ያልክ ቀን፣ መስበክ አልችልም ያልክ ቀን እንዴት እንደምትሰብክ አስታውሰው ታውቃለህ? አልተዘጋጀውም እኮ ደግሞ ሳትዘጋጅ ነው አሉ። ግን ድንገት እኮ ነው የወጣሁት መድረክ ላይ ይላችሁ።
ያን ቀን እንዴት እንደምታገለግል ታስታውሳለህ? ዝግጅት እንዳታዋጣ እኮ ነው። እንዴት ልኑር አለው። ጸጋዬ ይበቃል። ጸጋዬ እኮ ሬዲሜድ ነው አለው። ምን ማለት ነው? ክፍተትህ አይታይም፣ ውጋትህ አይታይም። ውጋትህ የሚበቃህን ሰጠ። የሚበቃህ ምንድነው? ጸጋ ነው። ይሄ ጸጋ የምትኖርበት ነው። የሰማዩን የምታቆይበት ጸጋ፣ በምድር ላይ ደግሞ ስትመላለስ የምትኖርበት ጸጋ። አልወጣም ያላችሁበትን የወጣችሁ እዚህ የላችሁ? በርትታችሁ ነው። ስምህ ይነሳ ይነሳ፣ ስምህ ይነሳ፣ በረሃው ገነት ሆነልኝ ካንተ የተነሳ። ስምህ ይከበር ይከበር፣ ስምህ ይከበር፣ አንተ ባትረዳኝ ይሄኔ የትሆን ነበር። ዛሬ እኮ የጻፍኩላችሁ መውጊያው ስለተነቀለ ሳይሆን ጸጋው ስላኖረኝ ነው። መውጊያው ቢገለው ኖሮ የዛሬ 14 ዓመት በፊት ምን ሆኜበት ነበር? ያለፍኩት የእግዚአብሔር ጸጋ፣ mercy of God፣ እግዚአብሔር ምሕረት በህይወታችሁ በጤንነታችሁ ተይዛችሁ የነበረ የሆነ ነገር ውስጥ በጣም ተነጫነጫችሁ እንጂ ያላመሰገናችሁበት ብዙ ዕዳ እንዳለባችሁ ልነግራችሁ ፈልጋለሁ። የእግዚአብሔር ጸጋ ምሬት ውስጥ የሚገባ ሰው ዕብራውያን 12ን ማንበብ ይበቃዋል። ያው የሚማረር ሰው ምኑን የጣለ ነው ይላል መጽሐፍ፣ ወይም ምን የጎደለ ነው የሚለው። ጸጋ የጎደለው ወይም ጸጋ የጣለ ሰው ይማረራል። አንድ መራራ ስር በልባችሁ በቅሎ ለመንቀል እንዳያስቸግር የሚለው ምሬት ነው። ምሬት የገባበት የተተከለበትን ሰው ልታስቀው አትችልም። ምን ጎሎት ነው የሚለው። ሰዎች አበሳይተውት ነው አይልም። ጸጋ ጎሎት ነው የሚለው። ጸጋ ሲጎድል በቃ ታስታውቃለህ። ንጭ ያደርጋል። የእግዚአብሔር ጸጋ ይበቃል ለመኖሪያ። አዎ ልድገም፣ ይሰማ ኦንላይን ያላችሁ እዚህ ያላችሁ፣ ጸጋ የመኖሪያ ህግ ነው። እንዴት ነው የምንኖረው የምትሉ፣ በጸጋ ነው። እቺ ሀገር ወዴት እየሄደች ነው? ያው በጸጋ ነው እየሄድን ያለ ነው። ሁለተኛው ይሄ ነው። ሶስተኛው የሚሰራበት አሁንም ከየትም አልወጣውም እዛው ጋር። ይሄው ሰው ደግሞ ተፈልጓል፣ ተገልጦለታል፣ የሚያልፍበት አለው፣ ደግሞ እንዲሰራበት ፈልጓል። ያው እግዚአብሔር እንዳው የማን ኃይል ያድርብኝ ዘንድ ይላል? የክርስቶስ ኃይል ያድርብኝ ዘንድ። ምክንያቱም ከዚህ በኋላ ገና ማገልገል፣ መስራት፣ መውጣት፣ መግባት። እንግዲህ ክርስቶስ ያድርብኝ ዘንድ በብዙ ደስታ በድካሜ ልመካ እወዳለሁ። ስለዚህ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል። ስደክም ያን ጊዜ ኃይለኛ ነኝና። ይህን ቃል ብያችሁ ጨርሳለሁ። በጣም አማርኛ ለምታውቁ የሚጣላ ቃል ነው። ስደክም እንድበረታ ጸልያለሁ አይደል የሚለው። የተጣሉ ጥለኛ ቃሎች ናቸው። ስደክም ያንኑ ጊዜ ኃይለኛ ነኝ። የእግዚአብሔር ኃይል በእኔ እንዲያድር። እስቲ እንዲያድር በሉ አንድ ጊዜ፣ እንዲያድር። ይሄ ቃል በጣም ነው የምወደው። ይሄ ኃይል የሚያድርበት ሰው የሚመጣበት ሰው አለ፣ መጥቶ የሚሄድበትም ሰው አለ፣ አንድ ሰሞን የሚኖርበት ሰው አለ። ኃይል አድሮበት የሚቀር ኃይል የሚኖርበት ሰው፣ ኃይል ላዩ ላይ ያለበት ሰው፣ መለኮታዊ ኃይል በሰውነቱ ላይ ያለበት ሰው ኃይል። እስቲ ኃይል በለው አንድ ጊዜ። አንተ አይደለም የምትጠቅመና በአንተ ላይ ያደረው ኃይል ነው። እሺ ኃይል ያድርብኝ ዘንድ ፈለኩ አለ። ይህ ኃይል እንዲያድርብኝ ጠየቅኩ። ኃይል ይስራብኝ፣ ኃይል ይገለጥብኝ። ይሄ የሁላችን ጩኸት ነው። ኃይል በላይ ላይ ይለፍ፣ የሁላችን ናፍቆት። እሺ
መቼ? እንዲህ አለኝ፣ ኃይሌ በድካምህ እንዲገለጥ አለው። ልመርቃችሁ፣ እጃችሁን አንሱ። ሜ ሀርካኖል ባሳ የእግዚአብሔር ኃይል ይገለጥባችሁ። እንደዚህ ነው የሚለው፣ ኃይሌ ይገለጥብህ ዘንድ ይላል። ልባርካችሁ። አሁንም ስትወጡ ስትገቡ፣ በምትኖሩበት በምትሰሩበት፣ የእናንተ ጉዳይ ባለበት ሁሉ እናንተ ሳትሆኑ በእናንተ ላይ የእግዚአብሔር ኃይል ይገለጥባችሁ። እኔ የማትሉት ነገር ይብዛባችሁ። እኔ የማትሉበት የማትጣጣሩበት አልፎ የሚሰራባችሁ የእግዚአብሔር ኃይል ይደርባችሁ። እንደገና የእግዚአብሔር ኃይል የሚገርማችሁ የማልፍበት የአገልግሎት አይነት በጣም ብዙ ነው። አገልግሎት የሰጠኝ መንገዶች ብዙ ናቸው። ይህን ካለ በኋላ ወንጌልን ስሰብክ ከጎኔ ነበራችሁ። የሚገርማችሁ የተካፈልኩት የማልፍበት የሰራብኝ ነገር ሁሉ ብዙ ነው። የሚገርማችሁ እነዚህን ሁሉ መንገድ ግን ያለፍኩት ኃይልን በሚሰጠኝ በርሱ ሁሉን፣ እስቲ ሁሉን በለው አንዴ። እነዚህ የዘረዘርኳቸውን ሁሉ የቻልኩት ግን ምን ሰጥቶኝ ነው? ኃይል በሰጠኝ ነው እንጂ የቻልኩት እኔ ችዬ አላለፍኩም። ሳገለግልም የተያያዙ ናቸው። ችዬ አላገለግልም። የእግዚአብሔር ጸጋ በእኔ ላይ ተገልጦ ነው። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ከምትችሉት በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። አዲሱ መደበኛ ትርጉም ላይ በምታልፉበት ደግሞ ጸጋን እንደገና መውጫንም በዛው የምትችሉበትንም ጸጋ ደግሞ የምትሻገሩበትንም መንገድ መውጫውንም እሱ ያሳያችኋል ብሎ የእግዚአብሔርን ታማኝነት በምናልፍበት መንገድና በምናገለግለው የጸጋ አይነት ይናገራል። እሺ መበርታት ፈለኩ። ሰው በኃይሉ አይበረታም። አንተ አትበረታም። አንተ አትበረታም። የእግዚአብሔር ቃል ስትደክም ነው የምትበረታው። ያቃተ ቀን ነው የምትበረታው። ያን ጊዜ የሚለው የወጋኝ ቀን፣ ያቃተኝ ቀን፣ በተግዳሮት ያለፍኩ ቀን፣ እንዴት አገለግላለሁ ያልኩ ቀን፣ ወየው ጠፋው ያልኩ ቀን፣ ሊጨርሱኝ ነው ያልኩ ቀን፣ አለቀ ያልኩ ቀን፣ በቃ ያልኩ ቀን፣ ያን ጊዜ ኃይለኛ ነኝ። ምክንያቱም ሲናገር የእግዚአብሔር ጸጋ ሰማይን የሚይዝበት የእግዚአብሔር ጸጋ ትላንትናን ያለፈበት የእግዚአብሔር ጸጋ የሚያገለግልበት ጸጋዬ ይበቃል። ጸጋው በሕይወታችሁ በጣም እውቅና እንዳገኝ ትፈልጋላችሁ? ለጸጋ በጣም ቅድሚያ መስጠት ትፈልጋላችሁ? ከጸጋ ላለመውጣት ጸጋ እንዳይጎድልባችሁ ትፈልጋላችሁ? በድካማችሁ ተመኩ። ግጫው ኃይለኛ ነህ በለው ስለሆነ የተለመደው። አሁን አትገጫጩም። ግጫው አልላችሁም፣ ግን እንተማመን። የደከመን ቀን ለዚህ ነው በሚያስፈልገን ጊዜ ይልና የሚረዳንን ጸጋ እንድንቀበል ወደ ጸጋው ዙፋን በእምነት እንቅረብ። የሚረዳ ጸጋ ምን ያደርጋል? ይረዳል። ሲደክምህ ያበረታል። ብቻዬን ነኝ ስትል ኧረ አይደለህም። አቃተኝ ስትል ገና ነው። ሞተ ስትል በሕይወት አለ። በድካማችሁ ተመኩ፣ የእግዚአብሔር ጸጋ ይበቃችኋል። መልእክቴ ይሄ ነው። የእግዚአብሔር ጸጋ ርዕሱም ይሄው ነው። የእግዚአብሔር ጸጋ